ታሪካችን የሚጀምረው እጅግ አደገኛ በሆነ የወርቅ ማውጫ ቦታ ላይ ነው። ዋና ገጸ ባህሪ ጃክ የተባለ ደፋር አርኪኦሎጂስትና የቅርስ አዳኝ ሲሆን ከጓደኛው ዲያጎ ጋር በመሆን በከባድ ሙቀት ውስጥ ድንጋዮችን ሲቆፍሩ እንመለከታቸዋለን። ዲያጎ ለጃክ ትልቅ ሚስጥር እንዳለውና ማንም ሊያገኘው የማይችለውን ነገር እንደሚያውቅ ይነግረዋል። ነገር ግን ያንን ሚስጥር ሙሉ በሙሉ ሳይነግረው በፈንጂ አደጋ ምክንያት ዋሻው ተደርምሶ ዲያጎ ሕይወቱም ያልፋል። የማዕድን ማውጫው ባለቤት የሆነችው ጨካኟ ሉቢ ለዲያጎ ሕይወት ከመጨነቅ ይልቅ ስለሚጠፋው ገንዘብ ስታወራ ጃክ በሰው ሕይወት ላይ የምታሳየው ንቀት ስላስቆጠውና የሰው ሕይወት ከትልቅ ሀብት በላይ ዋጋ አለው በሚል መርህ ስራውን ጥሎም ይወጣል። ጃክ ወደ ዲያጎ የትውልድ ስፍራን በመሄድ የዲያጎ እናትንም ያገኛቸዋል። ከዛም የዲያጎ ሰነዶችና ፎቶዎችንም ይሰጣታል። እርሷም በምትኩ ዲያጎ ያስቀመጠውን ለጃክ የነበረውን የማስታወሻ ደብተርም ታስረክበዋለች። ጃክ ከዲያጎ ሞት በኋላ የጓደኛውን ማስታወሻ ደብተር ይዞም ይመረምራል። ደብተሩ በ1532 ዓመተ ምህረት የነበረው ፍራንቺስኮ ዲ አልበርቲ የተባለ ቄስ የጻፈው ጥንታዊ ማስታወሻም ነበር። በማስታወሻው ላይ የኢንካ ህዝቦች 40,000 የሚሆኑት በወርቅ ለብሰው እንደነበረና 3 ፍጥረታትን ማለትም እባብ፣ ፑማና ኮንደር ያመልኩ እንደነበረም ይገልጻል። እነዚህ ፍጥረታት ዓለምን እንደሚገዙና ወርቃማን ከተማ ኤልዶራዶን እንደሚጠብቁም ይተርካል። ሚስጥሩን ለመክፈት የሚያስችለው ክታብ በኩስቶ ካቴድራል ስር በሚገኝ ጥንታዊ መቅደስ ውስጥ ተደብቆ እንደሚገኝ ፍንጭም ይሰጣል። ጃክ ይህንን ሚስጥር ይዞ የጥንታዊ ቅርሶች አከፋፋይና ጓደኛው ወደሆነ ካርሎስ ጋርም ይሄዳል። ካርሎስ ማስታወሻውን በከፍተኛ ገንዘብ ለመሸጥ ቢፈልግም ጃክ ግን ዓላማው ገንዘብ ሳይሆን የጠፋችውን የወርቅ ከተማ ማግኘት በመሆኑ ለመሸጥ ፈቃደኛም አይሆንም። ጃክ በጥንቃቄ ወደ ኩስኮ ካቴድራል ስር በመግባትም በብዙ ወጥመዶች የተሞላው ጥንታዊ መቅደስ ሰብሮ በመግባት ክታቡን በእጁም ያስገባል። ጃክ ክታቡን አግኝቶ ሲመለስ ካርሎስ በስውር ከትልቅ ባለሀብት ጋር ተደራድሮ እንደነበረም ይገነዘባል። ነገር ግን ካርሎስ የጃክን ውሳኔ አክብሮ ስምምነቱን ለመሰረዝ ቢሞክርም የባለሀብቱ ተወካዮች የሆኑት ታጣቂዎች በካርሎስ ላይ ከባድ ጥቃትም ያደርሳሉ። የቀድሞው የብሪታንያ ልዩ ኃይል አባል የነበረውና በአሁኑ ጊዜ ለከፍተኛ ባለሀብቶች በገንዘብ የሚሰራው ጨካኙ ኮሎኔል ሳም ታሪክ ውስጥም ይገባል። ሳምና ሰዎቹ የጃክን መኖር አውቀው ካርሎስን ከገደሉ በኋላ ጃክን ማደንም ይጀምራሉ። ጃክ በጫካ ውስጥና በተራሮች ላይ እጅግ አስደናቂ በሆነ መንገድ በፓራሹት ጨምሮ እያመለጠ ከግሪስና ወይም ከሳም ሰራዊት ጋር ከባድ ፊልሚያም ያደርጋል። በመጨረሻም ጃክ በአካባቢው ወታደራዊ ኃይሎች ቁጥጥር ስር ውሎ ወደ ወህኒም ይገባል። እዚያም በኮሎኔል ኢኑ ጥያቄም ይቀርብለታል። ጃክ በዋሻው ውስጥ ምን እንዳገኘና የካርሎስን ሞት በተመለከተ ምርመራም ይደረግበታል። በዚህ አስቸጋሪ ወቅት ከመካከለኛው አሜሪካ የምርመራ ተቋም የመጡ ሪካርዶ ዲ ሮዛ እና የጃክ የቀድሞ ፍቅረኛ የሆነችው አርኪኦሎጂስት ማሪያ ጣልቃ በመግባት ጃክን ከወታደራዊ እስርም ያስለቅቁታል። ማሪያና ሪካርዶ ጃክን ካስለቀቁት በኋላ ጃክ ያገኘውን መረጃም ያካፍላቸዋል። የኢንካ ስልጣኔ 3 ፍጥረታት ትርጉምም እያለ አንደኛ እባብ ይላል። እባብ የበታችኛው ዓለም ጠባቂ ሲሆን ሁለተኛው ፑማ ደግሞ በምድር ላይ ያለ ሰው የልጅ ተምሳሌት ነውም ይላቸዋል። በሶስተኛነት የተቀመጠው ኮንዶር ሲሆን ከሞት በኋላ ያለውን ሕይወት የሚወክል ነውም ይላቸዋል። ጃክ ባገኘው የጥንታዊ የቀን መቁጠሪያ ላይ የዓለምን ፍጻሜ ተብሎ ከሚታሰበው የዲሴምበር 21 2012 ትንቢት ጋር የተያያዘ ሚስጥር እንዳለና ይህንን ሚስጥር ሙሉ በሙሉ ለመፍታት ወደ ቴምፕል ኦፍ ዘ ሰን ወይንም የፀሐይ ቤተ መቅደስ መጓዝ እንዳለባቸውም ያስረዳል። ቡድኑ በሳይንቲስቱ ጎርደን እና እጅግ ዘመናዊ በሆነ የጂኦሎጂካል ስካነር ማሽን ኤክስታብ ታግዞ ጉዞውንም ይጀምራል። ነገር ግን ገና በጉዞ ላይ እያሉ በኮሎኔል ሳም የሚመራው ሄሊኮፕተር የጃክን አውሮፕላን በአየር ላይም ያጠቀዋል። ጃክ በአስደናቂ የበረራ ብቃት አውሮፕላኑን በዛፎች መካከልም አሳርፎ መሬት ላይም ይከሰከሳል።
ከአውሮፕላኑ አደጋ የተረፈው የጃክ ቡድን በጫካው ውስጥ 50 ማይሎችን ለመጓዝም ይገደዳል። በዚህ ጉዞ ላይ በጃክና በማሪያ መካከል የነበረው የቀድሞ ቅሬታና ፍቅር እንደገናም ይንጸባረቃል። ማሪያ ጃክን ሁል ጊዜ ለታሪክ ቅርሶች ሳይሆን ለገንዘብ እንደሚሮጥ ሰው አድርጋም ስታስበው፣ ጃክን ዓላማው ከዚህ የላቀ እንደሆነም ይነግራታል። በጫካው ውስጥ ሲጓዙ በአካባቢው በሚገኙ ጥንታዊ የጎሳ አባላት ተከበውም ይያዛሉ። እነዚህ ጎሳዎች የራሳቸው ጥንታዊ ቋንቋ የሚናገሩ ሲሆን የጎሳው ጠንቋይ ወይም ሻማን ልዩ የሆነ የቀን መቁጠሪያ ሜዳሊያ አንገቱ ላይም አድርጓል። ጎሳዎቹ ጃክንና ቡድኑን ለመግደል ሲዘጋጁ ጃክ የጎሳውን ታላቅ ተዋጊ ፊት ለፊት ገጥሞ እስከ ሞት እንዲዋጋም ይፈረድበታል። ጃክ በከባድ ፊልሚያ ተዋጊውን ካሸነፈ በኋላ በዚህ መሃል እነ ሳም ይደርሱና የጎሳውን መንደር በከባድ መሳሪያም ይደበድቡታል። ከዚህ ጥቃት ለማምለጥ ጃክ፣ ማሪያና ጎርደን በጀልባ በከፍተኛ ፍጥነት ወደሚፈሰው ወንዝም ይገባሉ። ከኋላ የሚከተሏቸውን እነ ሳምን ለማታለል ጀልባዋን ወደ ከፍተኛ ፏፏቴ እንድትሄድም በመልቀቅ እነሱ አስቀድመው በመውረድ ሕይወታቸውንም ያድናሉ። ሳምም ሰዎቹ መሞታቸውን ቢያምንም በኋላ ግን ዱካቸውን አግኝቶ ማደኑንም ይቀጥላል። ጃክና ቡድኑ በመጨረሻም ወደ አንድ ጎሳዎች በመሄድ ፈረሶችን ተከራይተው ወደሚፈልጓት ወይም ወደ መጨረሻዋ መዳረሻቸው ወደ ሆነው ወደ መቅደሱ ቴምፕል ኦፍ ዘ ሰን ይደርሳሉ። በዚያም ጎርደን የኤክስታሙ ስካነሩን ማሽን በመጠቀም ከመሬት በታች 4 ደረጃዎች ያሉት ጥንታዊ ክፍሎች እንዳሉም ያረጋግጣል። ጃክ በሩ ላይ ያሉትን የኮንዶር የእባብና የፑማ ምስሎችን በቅደም ተከተል በማስተካከል የቤተ መቅደሱን ምስጢራዊ በርም ይከፍታል። ወደ ውስጥ ሲገቡ እጅግ በጣም ብዙ ጥንታዊ የወርቅ ቅርሶችንም ያገኛሉ። ነገር ግን ጃክ ይህ ቦታ ቅዱስ መሆኑንና ማንም እንዳይነካውም ያስጠነቅቃቸዋል። በዚያም የኢንካ ሕዝቦች ወርቁን የደበቁት ከስፔን ወራሪዎች ለመሸሸግ ብቻ ሳይሆን ዓለምን ሊያጠፉ ከሚችሉ ትልቅ አደጋ ለመጠበቅ እንደሆነ የሚገልጽ ምልክትም ያነባሉ። የምትፈለገዋን ከተማ ለማግኘት ግን ከ200 በላይ ቁልፎች እንደሚያስፈልጉም ይገነዘባሉ። በዚህ ጊዜ ኮሎኔል ሳም እና ሰራዊት ቦታውን ከበውም ይገባሉ። ሳምም የወርቁን ከተማ ለማግኘት ሳይሆን ወርቁ ወጥቶ ገበያውን እንዳያጥለቀልቀውና የዓለምን ኢኮኖሚ እንዳያናጋ ለሚፈልጉ ትልልቅ የዓለም አቀፍ ባለሀብቶች እንደሚሰራም ይገልጻል። ስለዚህ የእሱ ተልዕኮ ወርቁን ማውጣት ሳይሆን ሙሉ በሙሉ ማጥፋት ነበረምና መገናኘት አይቀርምና ከስንት ድካምና ከስንት ልፋት በኋላ ጃክና ሳምም ፊት ለፊትም ይገናኛሉ። ከዛም በኋላ ቤተ መቅደሱ ውስጥ ያልታሰበ ነገርም ይፈጠራል። ሳም ቤተ መቅደሱን በሲፎር ፈንጆች አጋምዶ ለማጥፋት ሲዘጋጅ ጃክና ቡድኑ ፈንጁን ከመፈንዳቱ በፊት በከባድ ፊልም ማሰቦችን ጥለው ማሪያንና ጎርደንን ይዞ በሰከንዶች ልዩነት ከመቅደሱ ውስጥም ለጥቂት ያመልጣሉ። ቤተ መቅደሱ ሙሉ በሙሉ ሲደረመስ ጥንታዊ የወርቅ ከተማ ምስጢር ለዘላለም ተቀብሮም ይቀራል። ሳም ግን አሁንም ቢሆን ጃክን ሙሉ በሙሉ ለማጥፋት በዓለም አቀፍ የስለላ መረብ እያደነ መሆኑን በማሳየት ፊልሙም ይጠናቀቃል። እውነተኛ ሀብት በምድር ውስጥ ተቆፍሮ የሚወጣ ወርቅ ሳይሆን የሰው ልጅ እርስ በርስ የሚኖረው ፍቅር፣ ታማኝነትና የታሪክ ቅርስን የመጠበቅ ሞራል ግዴታ ነው። በስግብግብነት የወርቅ ፍቅር የታወሩት በመጨረሻ ባዶ እጃቸውን ሲቀሩ፣ ለሰው ሕይወትና ለእውቀት ክብር የሰጡት ግን የታሪክ ባለቤት ሆነውም ይኖራሉ። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።